ከክላስ በጊዜ ከመጣ በኋላ ምሳ ላቀርብ ምናምን ኪችን ገባው ማለት ነው። እና የእህቴ ባል መጣና ኪችን ይስመኛል ማለት ነው። የእህቴ ባል እና እኔ በጣም ደንግጬ ነበር። ባላሰብኩበት ቅጽበት መሳሳም ጀመርን እና እኔ በጣም ደንግጬ ስለነበር ሩጬ ወጣሁኝ ማለት ነው። እኔን ምናምን ማቀፍ ጀመረ፣ መሳም ምናምን ጀመረ እና ባላሰብንበት ቅጽበት ሌላ ነገር ውስጥ ገባን እና ከሱ ጋር ለመጀመሪያ ጊዜ ገም ማለት ነው። እኔ ከስራ በመጣበት ጊዜ ምናምን ሁሌ እንዲህ አይነት ነገር ማድረግ ጀመረ ማለት ነው። ከስራ በጊዜ ምናምን በመጣበት ጊዜ በቃ ባገኘነው አጋጣሚ ሁሉ እንዲህ አይነት ነገር እናደርጋለን። ሰላም፣ ስሜ ሳሮን ይባላል። ተወልጄ ያደግኩት ጅማ ላይ ነው። ያው እንግዲህ ዛሬ ታሪኬ ልነግራችሁ መጥቻለሁ። እኔ ከቤተሰቦቼ ጋር ነው ጅማ ላይ የምኖረው እና ከ1 እስከ 12 ጅማ ላይ ተምሬያለሁ። እና እንደ ድንገት ሆኖ አንድ ጓደኛ ነበረችን። ከእሷ ጋር ኢንትራንስ ወስደን እሷ ታልፋለች፣ እኔ ደግሞ ውጤት ይቀርብኛል ማለት ነው። እና በዛ ሰዓት ስራ ምናምን መስራት ፈልጌ ነበር፣ ግን በሰዓቱ ስራ ማግኘት ስላልቻልኩኝ ቤት ነበር የምቀመጠው። እና በዛ ሰዓት ቤተሰብ ፋሚሊ ምናምን በቃ እህትሽ ጋር ሄደሽ መማር አለብሽ ምናምን ይሉኛል፣ ኮሌጅ ማለት ነው። እህቴ ደግሞ አዲስ አበባ ትኖራለች። ታላቅ ሲስተሪ አዲስ አበባ አለች እና እሷ ጋር ሄደሽ መማር አለብሽ ምናምን ይሉኛል ፋሚሊ። ያው እኔም ደግሞ ሲስተሪ ምናምን አማከርኳትና ኮሌጅ ለመማር ወደ አዲስ አበባ ሄድኩኝ ማለት ነው። እና እህቴ ጋር ሲሄድ ተቀበሉኝ ምናምን። ያው ኮሌጅ መማር ነው የምፈልገው ምናምን ብያት ነበር። እሺ ምናምን ብላኝ የሄድኩ ቀን አዲስ አበባን በትንሹ አስጎበኙኝ ምናምን እና ኮሌጅ ገባሁኝ። ያው አካውንቲንግ ነበር መማር የፈለግኩትኝ፣ መማር ጀመርኩኝ ማለት ነው። ያው ኮሌጅ የጀመርኩ ሰዓት መጀመሪያ ዓመት ላይ ውጤቴ አሪፍ ነበር፣ ምንም አይልም። ፋሚሊም ደስ ብሎት ነበር፣ በውጤቴ ተደስቶ ነበር። እና የመጀመሪያ ዓመቴ ላይ በመማርበት ጊዜ እህቴ በህይወቷ ደስተኛ እንዳልሆነች እረዳለሁ ማለት ነው። ያው እህቴ ባለቤት አላት እና 2 ልጆች አሏት እና በዛ ህይወቷ ደግሞ ደስተኛ እንዳልሆነች ተረዳው ማለት ነው። አንዳንዴ በማያቸው ጊዜ ራሱ ሁልጊዜ ይጨቃጨቃሉ፣ ይጣላሉ ምናምን እና በዚህ ነገር ደግሞ ደስተኛ እንዳልሆነች ተረዳውና ልጠይቃት አሰብኩ ማለት ነው። ማለት በምን እንደሚጣሉ ምናምን አላውቅም፣ ግን ከሱ ላይ እኔም አለመስማማታቸውን ከነሱ ፊት እረዳ ነበር ማለት ነው። እና እህቴ ልጠይቃት አሰብኩና ጠየቅኳት ማለት ነው። እኔ ከፊትሽ ላይ በህይወትሽ ደስተኛ ምናምን እንዳልሆንሽ ተረድቻለሁ ምናምን አልኳትኝ። እሷም ደግሞ ለመዋሸት ሞከረሽ ማለት ነው። ደስተኛ ነኝ ምናምን፣ አንቺ ትምህርትሽን ብቻ አስቢ ምናምን ነው የምትለኝ ማለት ነው። እና እነሱም እንደዛ እየተጣሉ እኔም 2ኛ ዓመት ኮሌጅ ጀመርኩኝ ማለት ነው። እና እኔ በምማርበት ጊዜ ከቀን ወደ ቀን የእነሱ ጥል እየጨመረ ይመጣል ማለት ነው። እናም እኔ ይሄ ነገር ደግሞ በጣም እያሳሰበኝ መጣ። የእነሱ ጥል በቃ እኔን በጣም እያሳሰበኝ መጣ። ማለት አጠገብህ ሆኖ የሆነ ሰው እየተጣላ ይከብዳል ዝም ማለት እና ቢያንስ ችግራቸውን መረዳት አለብኝ ምናምን ብዬ አሰብኩኝ ማለት ነው። እና የሆነ ጊዜ ከክላስ ስመጣ እህቴና ባሏ በጣም እየተጨቃጨቁ ነበር ማለት ነው፣ በጣም እና ደንግጬ ምናምን ዝም አልኳቸውና እሱ ከወጣ በኋላ እህቴን አረጋግቼ ጠየቅኳት ማለት ነው። ምንድን የተፈጠረው ምናምን ስላት እሷ እኔ ልደብቀኝ ሞክራ ነበር፣ ግን እኔ ደግሞ ግዴታ ነው መናገር አለብሽ ምናምን አልኳትኝ። እኔ እህትሽ ያለው አንቺ እንዲመጨናነቅ የለብሽ ምናምን አልኳትኝ። እሷም ያለውን ነገር ሁሉ አስረዳችኝ ማለት ነው ለእኔ። ባሏ በቃ ለእሷ ጊዜ እንደማይሰጣት ከጎረቤቶች አንዳንዴ ከጎረቤት ሰዎች ጋር ራሱ ለረጅም ሰዓት ሲያወራ ምናምን ታያለሽ፣ ከሴቶች ጋር ማለት ነው። ቁጭ ብሎ ከእሷ ጋር ቁጭ ብሎ ይጻጻፋል ምናምን እና ለእሷ ጊዜ እንደማይሰጣት ነገረችኝ። እና ስትጠይቀው ራሱ ስልኩን አያስነካትም። ይሄ የስራ ስልክ ነው ይላታል፣ የስራ ጉዳይ ነው ይላታል። ለእሷ ምንም ጊዜ አይሰጣትም ምናምን እና በቃ ያለውን ነገር ሁሉ ነገረችኝ ማለት ነው። እና ይሄ ነገር ሄዶ ሄዶ ወደ ጥል ነው የሚያመራው፣ ስለዚህ መፍትሄ መፈለግ አለብን ምናምን አልኳትኝ። እሷ አይሆንም ምናምን ስትለኝ ባልሽን እኔ ለምን አልሰልልልሽም ምናምን አልኳትኝ። እሷም ደግሞ ገና አንቺ ትምህርትሽን መማር አለብሽ በደንብ ተማሪ ምናምን ስትለኝ አሳመንኳት ምናምን። ከብዙ ጭቅጭቅ በኋላ አመነችልኝና ያው ተስማማን ማለት ነው። እና እኔ ክላስ ጠዋት ስወጣ እሱ ለስራ ይወጣልና በዛ ሰዓት እኔ እሱን መከታተል ጀመርኩ ማለት ነው። እና የሆነ ጊዜ ከክላስ ስወጣ አገኘኝና ሰላም ምናምን ብዬው ከሱ ጋር ማውራት እንደምፈልግና ስልክ እንድንለዋወጥ ጠየቅኩት ማለት ነው፣ ከእህቴ ተደብቄ ማለት ነው። እና እሱም ተስማምቶ ምናምን ሌላ ሲም ምናምን እንዳወጣ ነገረኝ። እና በሁለተኛው ቀን ሲም ምናምን አውጥቼ አዲሱን ቁጥሩን ሰጠሁት ማለት ነው።
እና ጠዋት ለክላስ ስወጣ አብሮኝ ይወጣል። እሱም ለስራ ስለሚወጣ ይሸኘኛል ምናምን፣ ከክላስ ስመለስም ይሸኘኛል። ብቻ በቃ በጣም ትልቅ የሆነ እንትን መሰረትን ማለት ነው ግንኙነት። እና ከትምህርት ቤት ስመለስ ምናምን ሻይ ቡና እንላለን፣ አንዳንዴ ወክ እናረጋለን። ብቻ በቃ ግንኙነታችን በጣም የጠበቀ ሆነ። ቴክስት ራሱ በጣም ነበር የምንጻጻፈው። እና በቃ እህቴ ደግሞ አታቅም ነበር ግንኙነታችን እንዲህ እንደጠበቀ አታቅም። ማለት ክላስ ምናምን ስወጣ አንዳንዴ የምከታተልላት ነው ይመስላት እንጂ እንዲህ እንደሆነ አታቅም ነበር። እና እሱም ይንከባከበኛል። እኔ በቃ በሚያስፈልገኝ ሰዓት ሁሉ ጎኔ ይቆማል። እና በቃ በጣም ይሄ ነገር ደግሞ እየሄደ እንዳፈቅረው ነው ያደረገኝ ማለት ነው። እና እኔም ባላሰብኩበት ሁኔታ ሳላቅ እሱን ወደድኩት ማለት ነው። አንዳንዴ ከጎረቤት ሴቶች ጋር ምናምን ቆሞ ሲያወራ ራሱ ከእህቴ በላይ እኔ ነኝ የምናድደው ማለት ይቻላል ማለት ነው። በጣም በቃ ግንኙነታችን የጠበቀ ሆነ። በጣም በቃ ወደ ውጭ እንወጣለን፣ አንድ ላይ ይጋብዘኛል ምናምን። በቃ በጣም ብዙ ጊዜ እናሳልፋለን። ለእሷ ከሚሰጣት ጊዜ በላይ ለእኔ ነው የሚሰጠኝ ማለት ነው። አንዳንዴ በኮሌጅ በክላስ እያሳበብኩኝ ወይም ደግሞ በቃ በፋሚሊ ምናምን ፋሚሊ ጋር ልሄድ ምናምን ብዬ እያሳበብኩኝ ከአገሯተን ምናምን እንዝናና ነበር ማለት ነው። እና ከሱ ጋር ጊዜ ለማሳለፍ ብዬ እህቴን ወጥተሽ ስራ ምናምን መስራት አለብሽ አልኳትኝ። ያው እሱም አሳመናት፣ ስራ ምናምን ፈለገላት፣ ስራ መስራት ጀመረች ማለት ነው። ጠዋት ወጥታ ማታ ምናምን ነው የምትገባው። እና ለእኛ ደግሞ ይሄ አጋጣሚ በጣም አሪፍ ነበር ጊዜ ለማሳለፍ ማለት ነው። እና አብረን በጣም ብዙ ጊዜ እናሳልፋለን። አንዳንዴ ክላስ ሁሉ ቀርቼ ከሱ ጋር ማሳልፍበት ጊዜ ነበረ። ያው ኮሌጅ ላይ ጓደኞች አሉኝ፣ ወንድም ሴትም ጓደኞች አሉኝ። እና ከሆነ ጊዜ በኋላ በጣም ባህሪ ስለተለዋወጠባቸው ጠየቁኝ ማለት ነው። ምን ሆነሽ ነው ምናምን ብለው ጠየቁኝ። እና በጣም ክላስ መቅረት አበዛሁኝ። ጭራሽ ክላስ እንዳልገባ ሁሉ ያዘኝ ነበር ማለት ነው። እና የኮሌጅ የክላስ ተማሪዎቼ ደግሞ ምን ሆነሽ ነው የምትቀሪው ምናምን፣ ድሮ ምንም አልቀርም ምቀር ሰው አይደለሁኝም እኔ። እና ምክንያት ደርድሬ ነው ማልፈው ማለት ነው። ምክንያቱም እኔ እዚህ ጋር የእህቴን ባል ምናምን ብዬ በነግራቸው በጣም ሼም ነው አይደለም፣ የእህቴን የጓደኛዬ ራሱ በጣም ሼም ነው። እና እንደዛ እያለን የኮሌጅ የመጨረሻ ዓመታችንን ጨረስን ማለት ነው። ያው ውጤት ምንም አይልም፣ ግን ተመረቅን። ከተመረቅኩ በኋላ ስራ ምናምን ጥቼ ቤት ነበር የምቀመጠው። እና እህቴም የእህቴ ባለም ስራ መጀመር እንዳለብኝ ይነግሩኛል። ያው እኔም ደግሞ ስራ መጀመር እንዳለብኝ ይሰማኝና በቃ መጀመር አለብኝ ምናምን ብዬ አስቤ ጓደኞች ከኮሌጅ ላይ ያሉ ጓደኞቼ የነበሩና ከእነሱ ጋር ስራ እንጀምራለን ማለት ነው አንድ ላይ። እንደዛም ሆኖ ግን ኮሌጅ ላይ ምናምን እየመጣ በቃ አብሮኝ ምናምን ይሆን ነበር። እኔ ደግሞ ጓደኞቼ እንዲያውቁ ስለማልፈልግ ስራ ቦታ እንዲመጣ አልፈልግም ነበር።